مركز اللباب. بسم الله الرحمن الرحيم الحمد لله رب العالمين له النعمة وله الفضل وله الثناء الحسن والصلاة والسلام على رسول الله صلى الله عليه وسلم. إن شاء الله زاري من جمرو كتاب مجيب المحتاج في معرفة الإسراء والمعراج يمنو إن شاء الله. إيه كتاب يزجاجت الشيخ نبيل الشريف الأزهري ناتشو تلقى عالم يوم يمناقاتشو ትልቅ ዓሊም ናቸው እሳቸው ያዘጋጁት ነው። ኢንሻአላህ በደንብ አድርገን እናዳምጥ። ምክንያቱም አሁን ይሄ ኢስራእና ሚዕራጅ ማለት ያው በረጀብ ወር ውስጥ ስለሆነ በደንብ እናዳምጥ። ይሄ የያዝነው ወር ትልቅ ወር ነው። ይሄ የረጀብ ወር ማለት ነው። አንዱ ዓሊም ስለዚህ ሲናገሩ ምን ይላሉ? አቡበክር የሚባሉ شهر رجب يلالو شهر الزرع وشهر شعبان شهر سقي الزرع وشهر رمضان شهر حصاد الزرع يلالو. من يلالو أبو بكر البلخي يبالالو أبو بكر البلخي يميبالو የረጀብ ወር አሉ። ልክ እንደ ዘር ነው። ዘር ማለት ምንድነው የሚፈለግበት? ይሄ ረጀብ ወር የሚዘራበት ነው። ወሸህሩ ሻዕባን ሸህሩ ሰቂ ዘራ። ሻዕባን ወር ደግሞ የተዘራውን ማጠጫ ነው ይላሉ። ወሸህሩ ረመዷን የረመዷን ወር ደግሞ ምንድነው አሉ? ሸህሩ ሐሳድ ዘራ ያንን የተዘራውን መሰብሰቢያ ነው ይላሉ። ስለዚህ ምንድነው ረጀብ ላይ ሰውየው መዘጋጀት አለበት ለረመዷን። ይሄ ረጀብ ማለት ትልቅ ወር ስለሆነ በደንብ አድርጎ መልካም ስራን ማብዛት አለበት እያሉን ነው። ስለዚህ አንድ ሰው መቼም ታልዘራ የዘራውን ታተንከባከበው ሊያጭድ ሊጠቀም አይችልም ማለት ነው። ስለዚህ አሁንም ይሄ ምንድን ማለታቸው ነው? ሻዕባን ላይ መልካምን ጥሩን ነገር መስራት ማለት ነው። ያንም ደግሞ ሰርቶ ዝም ማለት አይደለም፣ መቀጠል አለበት። ሻዕባን ብቻ ሳይሆን ልክ ረጀብ ብቻ ሳይሆን ሻዕባንም ላይ ልክ እንደዚሁ። ከዛ ረመዷን ነው። ረመዷን ላይ በደንብ ብዙ መልካም ስራን መስራት አለበት ማለት ነው። ስለዚህ ይሄ ምንድነው ረጀብ የሚባለው ትልቅ የሆነ ወር ለመሆኑ ይገልጹልናል ማለት ነው። ስለዚህ በይሄ ረጀብ ትልቅ ወር ነው። ኢንሻአላህ ሁላችንም ያ እንዳንረሳ ሊላሂ ተዓላ አልሐምዱሊላሂ አልሙዒዚ አልሙዚል ለአላህ ምስጋና ይገባው። አልሙዒዝ ማለት ምን ማለት ነው? ከፍ የሚያረግ የሆነ አልሙዚል ዝቅ የሚያረግ የሆነ በሆነ ጌታ ላይ ምስጋና ይገባው ይላል። ወነዑዙ ቢሂ ሚን አንነዲለ አው ኑዲል እኛም ተመጥመም ሰዎችንም ተማጥመም በአላህ እንጠበቃለን። አው ነዚለ አው ኑዚል ስተትም ላይ ተመውደቅ ሰዎችንም ስተት ላይ ከመጣል በአላህ እንጠበቃለን። ሁወ ኒዕመል መውላ ወኒዕመን ነሲር እሱ ምን ያማረ የሆነ መጠጊያ ነው። ያማረ የሆነ መጠጊያ የሆነ ጌታ ነው። ወዐለይሂ ቱክላኑና ወኢለይሂል መሲር የምንመካውም በአላህ ነው፣ ወደሱም እንመለሳለን። ወለሁል ኢሳባህ ወኢለይሂል ኢናባህ ሷብም አጅርን የምንፈልገው ከአላህ ነው፣ ወደሱም የምንመለሰው ወደ አላህ ነው። ወኢያሁ ነድዑ ፈነስአሉሁል ኢጃባህ አላህን እንጠይቃለን እንደዚሁም እንዲቀበለንም አላህን እንጠይቀዋለን።
سبحانه ليس كمثله شيء وهو السميع البصير እሱ የተጠራራ ጌታ ነው እሱን የሚመስል ምንም ነገር የለም ليس كمثله شيء وهو السميع البصير እሱ አላህን የሚመስል የለም እንደዚሁም በመስማትና በማየት ባህሪ የሚገለጽ የሆነ ጌታ ነው ይላል ስለዚህ አላህ Subhanahu Wa Ta'ala የመስማት ባህሪ አለው የማየት ባህሪ አለው የንግግር ባህሪ አለው ነገር ግን አላህ Subhanahu Wa Ta'ala ይሰማል ያያል እንደዚሁም የንግግር ባህሪ አለው ሲባል የሚያየው በአይን ብሌን አይደለም የሚሰማው በተንቀረፈፈው ጆሮ አይደለም የእንዲዙም የንግግር ባህሪ ያለው ሲባል በሐርፍ እንዲሁም በሰውት በመሳሪያዎች አይደለም ማለት ነው ይሄንን ለይታችሁ ማወቅ አለባችሁ ወሰላቱ ወሰላሙ ሰላትና ሰላም በነብያችን ላይ ይሁን አላ ሸምሲል ሁደል ባሂሪ አየማ ባህር በፈኩት በሆኑት ነብይ ላይ ይውረድ አልመንሱሪ قبل سل وشهر የተረዱ የሆኑ ከሰገባቸው ሳያወጡ ቢሩዕቢ ሚን መሲረቲ ሸህር የወር መንገድ ሲቀራቸው ጥላት በፍራት የሚዋጡ ይሆናሉ ማለት ነው በዚህ የተረዱ በሆኑት ነብይ ላይ ጥላቶች የወር መንገድ በሚቀራቸው ሰዓት ሩዕብ አላህ ፍራቻን ይጥልባቸዋል በዚህ ተረርተዋል ረሱል አለይሂ ሰላቱ ወሰለም በሳቸው ላይ ይውረድ ነብይና الذي صدق እውነት በሚናገሩት በሆነ ነብይ ላይ ይውረድ وصدع بالحق وجهر በግልጽ በሚጣሩት በሆኑት ነብይ ላይ ይውረድ فحص جناح الشرك إذ حصحص وبهر የሽርክን ገመድ በበጣጠሱት በሆኑት ነብይ ላይ ይውረድ وأظهره الله فظهر ግልጽ በሆነ አላህም ግልጽ አደረገው ማለት ነው ሽርክን በተስተስ አደረጉት ከዛ በኋላ ሁሉም ነገር ግልጽ ሆነ وعلى آله الزائدين أي المدافعين እንደዚሁም በቤተሰቦቻቸው ላይ የሚከፋተሩ የሆኑ عن حياض الشرع كشريعان ድንበር የሸሪዓን ድንበር የሚጠብቁ በሆኑት ላይ وكيف لا እንዴት አይሆንም والأصل يتبعه الفرع አስልን ጥንታዊውን ቅርንጫፎች ይከተላሉ ነው وصحبه በصحቦችም ላይ ይውረድ ኩማቲል ጂሃዲ ሁማቲል ዊሃድ እንደዚሁም በጂሃድ ዲኑን የጠበቁ የሆኑ እንደዚሁም ዲኑን ያቀኑ በሆኑት ላይ ይውረድ ማንስተምሰኩ ፈቅተፈው ሀደየ ሃዲን የያዙ የሆኑ የረሱል አለይሂ ሰላቱ ወሰላምን መንገድ ያንን የያዙ በሆኑት ላይ በነዛም ላይ ይውረድ ይላል ወባዕድ ከዚህ በኋላ ይላል እንግዲህ ወደ ሙራዳቸው ይሄዱ فإن الرسول صلى الله عليه وسلم الصابر صبرኛ የሆኑት ነብይ ثبت صن ومعه أصحابه لسنوات عديدة مع معنا من تكذيب وأذى المشركين صحابوችም ለብዙ አመታት ጸንተዋል እሳቸውን አዛ ከማድረጋቸው እንደዚሁም ከማስወሸታቸው ጋር ሰዎች በሚናገሩ ሰዓት ውሸታም ናችሁ ይያሉ አዛ የሚያረጓቸዋል ሙሽሪኮች ማለት ነው በዚህ ላይ ጸንተዋል ሰሃቦችም እሳቸውም ማለት ነው ብዙ አልፎባቸዋል ለምን ነው ለሃذا الدين ለዚህ ዲን ብለው ማለት ነው ለዚህ ዲን ብዙ ሰሃባ ይሞተበት ነው ረሱል አለይሂ ሰላቱ ወሰለም እግራቸው የደማበት ነው እንደዚሁም ጥርሳቸው ብዙ ነገር
ለዚህ ዲን ብለው ማለት ነው። ስለዚህ ሶብር ያደረጉ ነብይ ናቸው። ጀግና የሆኑ ነብይ ናቸው። ثم مات عمه أبو طالب ከዛ በኋላ አቡ ጣሊብ ሞተ። አልሙዳፊዑ አንሁ የሚከላከልላቸው የሆነ አቡ ጣሊብ ይከላከልላቸው ነበር ለረሱል አለይሂ ሰላቱ ወሰላም። ወማተት ዘውጀቱሁ እንደዚሁም ወማተት ዘውጀሁ ኸዲጃ ሞተችባቸው። አቡ ጣሊብም ሞተ፣ ኸዲጃም ሞተች። አለቲ ካነት ለሁ ሰለላሁ ዐለይሂ ወሰለም ዐውነን ወወዚረ ሲድቂን ፊ ዓሚ ዋሒድ። ኸዲጃ ማለት ረሱል ዐለይሂ ሰላቱ ወሰላምን የምታግዛቸው ተጎናቸው ሁና የምታግዛቸው የሆነችው ኸዲጃም አቡ ጣሊብም ፊ ዓሚ ዋሒድ በአንድ ዓመት ሞቱ። ከዛ በኋላ ፈካነት ሙዕጅዘቱል ኢስራኢ ወልሚዕራጅ። ስለዚህ ኢስራ እና ሚዕራጅ ሆነች ተስሊየተን ሊቀልቢሂ ዐለይሂ ሰላቱ ወሰላም አማ ወቀዐ ቢሂ ሚን ሑዝኒን ወሽዳ። ቀልባቸውን ለማረጋጊያ የረሱል ዐለይሂ ሰላቱ ወሰላምን በደረሰባቸው ሑዝን ትካዜ ትልቅ የሆነ ትካዜ ወርቆባቸው ያንን ለማንሳት ያ እንዲነሳላቸው ቀልባቸውን ለማጠንከር ኢስራ እና ሚዕራጅ ሆነ ማለት ነው። ወተህይአተን ሊልሂጅረቲ ነበውየቲ ሸሪፈቲ። ይህም ረሱል ዐለይሂ ሰላቱ ወሰላም የተላቁት የሆኑት ነቢይ ለሂጅራም የሚዘጋጁበት ሆነ። አለቲ እንጠለቀት ባዕደሃ አፍዋጁል ሙእሚኒን ሚን ኩሊ ሐደብን ወሰውቢን። ከዛ በኋላ ሙእሚኖች በየአቅጣጫው ጎረፉ ማለት ነው። ለሂጅራ ተዘጋጁ። በየጎራው በየቀቢላው ያሉት ሁላ ወደ ሂጅራ ጎረፉ። ተንሹሩል ኢስላም እስልምናን የሚያሰራጩ ሆኑ። ወተርፈዑ ራየተ ላኢላሃ ኢለላህ ሙሐመዱን ረሱሉላህ። ላኢላሃ ኢለላህ ሙሐመዱን ረሱሉላህ የሚለውን ከፍ በማድረግ ማለት ነው። ይህንን ከፍ በማድረግ ይህን ግልጽ በማድረግ ይጎርፍ ገባ ከዛ በኋላ ማለት ነው። ቃለ አላሁ ተባረከ ወተዓላ አላህ ስብሓነሁ ወተዓላ በቁርአን እንዲህ አለ። ሱብሓነ አለዚ አስራ ቢዐብዲሂ ለይለን ሚነል መስጂዲል ሐራም ኢለል መስጂዲል አቅሷ አለዚ ባረክና ሐውለሁ ሊኑሪየሁ ሚን አያቲና ኢነሁ ሁወ ሰሚዑል በሲር። ሱብሓነ አለዚ ሱብሓን ማለት ተጠራራ ማለት አለዚ አስራ ቢዐብዲሂ ባሪያውን ጉዞ አስደረገው ለይለን በለይት ሚነል መስጂዲል ሐራም ኢለል መስጂዲል አቅሷ ከመስጂዲል ሐራም ከመካ ማለት ነው ወደ መስጂደል አቅሷ አለዚ ባረክና ሐውለሁ እሱም ደግሞ የባረክነው የሆነው አካባቢው ማለት ነው። ለምንድን ነው? ሊኑሪየሁ ሚን አያቲና ተአምርን ልናሳየው ነው። ተአምርን ልናሳየው። ስለዚህ ረሱል ዐለይሂ ሰላቱ ወሰላም ኢስራ ያደረጉበት ለምንድን ነው ቢባል ሊኑሪየሁ ሚን አያቲና። መልሱ እዚሁ ላይ አላህ አስቀምጦልናል።
ከመካ ወደ ቤተል መቅዲስ ጉዞ አስደረኩኝ እያለን ነው በሌሊት ለምንድን ነው ሊኑሪየሁ ሚን አያቲና ተአምርን ልናሳየው ይለናል ስለዚህ ጉዞ ያደረጉበት ምክንያቱ ተአምርን ሊያዩ ነው ምን ተአምር አይተዋል ወደፊት ኢንሻአላህ የምናየው ይሆናል ማለት ነው قيل في تفسيرها يزيد تفسير ترجم تبلوال إنه لما وصل حبيبنا محمد صلى الله عليه وسلم إلى الدرجات العالية ومراتب الرفيعة في المعراج أوحى الله سبحانه إليه من مالتنا رسول عليه الصلاة والسلام يدرسوا جزي كف ودالو درجة كف ياله مجرشان كف ياله درجان يدرسوا جزي لا معراج مالتنا الله سبحانه وتعالى وحين أورد يا محمد أنت محمد عليك بماذا أشرفك بمن لا لك عليك يا محمد بلو بمن لا لك عليك قال من قالوت بأن تنسبني إلى نفسك بالعبودية ودي أنت بباريانات اندتاستقاني أفلق الله على رسول عليه الصلاة والسلام بهبت على بسلطان على بهبت على بباريانات ودي أنت اندتاستقاني فلق الله فأنزل الله قوله سبحان الذي أسرى بعبده بلو الله قرآن أورد مالتنا رواه أبو قاسم الأنصاري فكانت نسبته صلى الله عليه وسلم إلى الله بوصف العبودية إظهارا لغاية الشرف إيه من دنو رسول عليه الصلاة والسلام بيها قلالز يقلز أبد بعبده مالتو إيه يمجرش يهونن يلاقو መሆናቸውን ግልጽ ለማድረግ ነው የላቁ የሆኑ ነብይ ስለሆኑ حيث خصصه ربه تبارك وتعالى بهذا الوصف دون غيره الله سبحانه وتعالى ለይቷቸዋል በዚህ ማለት ነው سبحان الذي أسرى بعبده ብሎ دون غيره ሌላን ሲቀር في هذه الآية በዚች አያ ሌላን አይደለም ማን ነው ረሱል አለይሂ ሰላቱ ወሰላም مع أن عباد الله كثيرون نجرجن يا الله سبحانه وتعالى باريوشو بزوه نو كالا نجرجن بعبده بلو لياتش ومالتنا يهم من دينو إظهارا لغاية الشرف يلاقو مهوناتشون يمجرشا يلاقو مهوناتشون يميقلز يهوننا ومالتنا والسبح سبح مالت في اللغة بلغة ستة معناه التباعد مراراق مالتنا ومعنى سبحان الله يميلو ترجمو سبحان الله يميلو ترجمو من دنو تنزه الله عما يليق به كما يمشبت باهري الله يتطرر ነው ማለት ነው سبحان الله ማለት ምን ማለት ነው ከማያመችበት ባህሪ የጠራ የሆነ ጌታ ነው ለአላህ የማያመቹ አሉ ለምሳሌ አላህ Subhanahu Wa Ta'ala ይላወሳል አይባልም ይመጣል ይሄዳል አይባልም እጅ አለው እግር አለው ባት አለው አይባልም እግሩን ጀሃነም ይዶላል አይባልም ፊት አለው አይባልም ይቆጣል ይስቃል አይባልም አንዳንድ ሰዎች እንደሚሉት ማለት ነው ይሄን የሚል ሰው ሙስሊም ሊሆን አይችልም Subhanallah الله سبحانه وتعالى يتطرار هنا جيتان تما يمشبت بحري يتطرار هنا جيتان
ወኡሰቢሑላህ አይ ኡነዚሁሁ አጠራዋለሁ ማለት ነው። እሱ የጠራ የሆነ ጌታ ነው። አማ የሊቁ ቢሂ ሚን ሸበሂል መኽሉቃት ከማያመችበት ባህሪ የጠራ የሆነ ነው። ፍጡራንን የመሰለ ወሲፋቲህም ከመገለጫ የፍጡራን መገለጫዎች እናውቃለን። ለምሳሌ መቀመጥ፣ መላወስ፣ መውረድ፣ ቦታ መፈለግ፣ አቅጣጫ መፈለግ፣ እጅ፣ እግር፣ ይሄ ምንድነው? የፍጡራን ነው። አላህ ሱብሓነሁ ወተዓላ በእነዚህ አይገለጹም ማለት ነው። ፈልመኽሉቃት ፍጡራኖች ኢማ ሐጅሙን ለጢፍ የማይዳሰሱ የሆኑ አካሎች አሉ። ለምሳሌ ከኑሪ ወልሀዋኢ ወዘላም ብርሃን ሀዋእን ይመስል ዞላም ጨለማን ይመስል እነዚህ የማይዳሰሱ የሆኑ አካሎች ናቸው። ስለዚህ አላህ ሱብሓነሁ ወተዓላ እነዚህን አይመስል። ወኢማ ሐጅሙን ከሲፍ የሚዳሰስ የሆነ ነው። ለምሳሌ ከልበሸሪ ወሸጀሪ ወልሐጀር እንደዚሁም የሰው ልጅን ይመስል ድንጋይ ዛፍን ይመስል እነዚህ የሚዳሰሱ የሆኑ አካሎች ናቸው። አላህ ሱብሓነሁ ወተዓላ በእነዚህም አይገለጽም። የሚዳሰሶችንም የማይዳሰስንም አይመስልም አላህ ሱብሓነሁ ወተዓላ። ወአማ ሲፋቱል መኽሉቃት የፍጡራን መገለጫዎች ይሄ ከልአልዋኒ ወልሐረካት ወሰከናት ከለር፣ መላወስ፣ መርጋት፣ መቀመጥ፣ ቦታ መያዝ ይሄ ሁሉ ምንድነው? የፍጡራን ነው። ወኩሉ ዛሊከ ይሄ ሁሉ ያልነው ሚማ ነዘሀ አላሁ ነፍሰሁ አንሁ አላህ ሱብሓነሁ ወተዓላ አጠራ። ምን ሲል? ሱብሓነለዚ ሱብሓን የተጠራራ የሆነ ጌታ ነው። ከማያመችበት ባህሪ የጠራ ነው። አሁን ካልናቸው ሁሉ ማለት ነው። ስለዚህ እነዚህ የፍጡራን መገለጫዎች እንጂ አላህ ሱብሓነሁ ወተዓላ በፍጡራን ባህሪ አይገለጽም። አንድ ሰው ይሄን የሚል ከሆነ በፍጡራን ባህሪ ይገለጻል፣ ከፈጠረው ይከጅላል የሚል ከሆነ ሙስሊም ሊሆን አይችልም፣ ከእስልምና ያስወጣዋል ማለት ነው። ኢንሻአላህ ለዛሬ እዚህ እናቆማለን። አላህ በሰማነው ተጠቃሚ አላህ ያድርገን። አላሁመ ባሪክ ፊ ረጀበ ወሸዕባን ወበሊግና ረመዳን